ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ? በዛሬው የአርያ እንግዳችን የዓመቱ ስኬታማ የቢዝነስ ሰው ተብለው የተሸለሙትን ጠንካራና ጎበዝ የስራ ሰው የምናቀርብላችሁ ይሆናል። እኚህ ሰው አቶ ዘነበ እሳቱ ናቸው። በዓመቱ የስኬታማ የቢዝነስ ሰዎች ሽልማት ውድድር ላይ አንደኛ በመውጣት ተሸልመዋል። የዛሬ እንግዳችን እሳቸው ናቸው። ከእሳቸው ጋር ቆይታ እናደርጋለን። ኤልሻዳይ ከበደ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ። ጥሩ ጊዜ። እኔ ዘነበ እሳቱ እባላለሁ። የዘንድሮ የቢዝነስማን አዋርድ ተሸላሚ ነኝ። በእውነት በዚህ ልጅ በጣም ደስተኛ ነኝ። ትውልዴ በፊት ባበራል በሰላሌ አውራጃ ወየ አብሮ አደገ ወየ ትሰማኛለህ አብርሃም? አባቴ በህይወት አለ። እንዴት ዛሬ አባቴን በቴሌቪዥን አየሁት እኮ ነው የምልህ። እኔ እኮ አልገባኝም። እውነቴን ነው። እናቴ በፎቶ የምታሳየኝ ሰው ራሱ ነው ያየሁት። ቆይ ማን ናቸው? እሺ የዋሊያ ኢንዱስትሪ ባለቤት አቶ ዘነበ ይባላል። የዋሊያ ኢንዱስትሪ ባለቤት አቶ ዘነበ አባቴ አንተ አሁን ልክ ነው። ማጨር ጀምራል ጀምራለሁ። በጣም እኮ ሀብታም ናቸው እኮ። ይኸውልህ አብርሃም፣ የዚህን ሰው ማንነት በደንብ አጣርተህ ጠብቀኝ። ኧረ ችግር የለም ይጣራል። ግን ያው ቢኒ እንደምታየው ኑሮ። ኧረ ችግር የለውም፣ እኔ ገንዘብ እልክልሃለሁ። ይኸውልህ እኔ በሚቀጥለው ሳምንት ወደ ሀገር ቤት እመጣለሁ። እሺ በቃ እኔ እደውላለሁ። እኔ እደውላለሁ። እሺ ቻው፣ እደውላለሁ። እሺ ተመቸ? በጣም አሪፍ ልጅ ነው። ሽንኩርት የሆነች ልጅ ጸባይዋ ብትል ትምህርት ደረጃዋን ብትል አስር ያክለች። አሁን በቅርብ የጨረሰው እሱ ደግሞ የዋሊያ ኢንዱስትሪ ባለቤት ልጅ ነው። ክረምት አይወድም። በቃ የፈረንጅ ዶሮ ክረምት አይወድም ማለት በቃ በጋ ሀገር ይዞራል። ምንም አልቀረውም። የኢትዮጵያን ነው የሚወደው። አክሱ ምናምን የእኛ ነገር አያውቅም። አሜሪካን ከግር እስከ ራሷ ምንም በቃ በስተት እንኳን ሩሲያ ሄዷል። ጓደኛዬ ነው። አብርሃም ይባላል። አብርሃም ደህና ነህ? ደህና። ብለህ ይኸውልህ ዳድ ጓደኛዬ ነው። ስታየው ትልቅ ይመስላል። እዚህ ነው ከኛ ሰፈር ጀርባ። እዚህ ሰፈር ኑሮ እንዲያደርገኝ ብሉ። ፎቶ ላንሳችሁ እስኪ። አይ ከእህሉ ጋር ላንሳቸው። እንደ አባባ ቆንጆ እኮ ናቸው። ኧረ ፈገግ ትንሽ ፈገግ። ምንድን ነው የምትሰራው? ብዙ ነው የምሰራው። በጥቃቅንና አነስተኛ 5 ለ5 ተደራጀን። ከቀበሌ ገንዘብ ተበደርን። አሁን ንብ አንባለሁ። እኔ የከተማ ንብ አንባለሁ። ንቡም ከተማ ውስጥ ነው። ህዝብ መሀል አትክልት እተክላለሁ። አንዳንድ ስብሰባ ሲኖርም ጥሩምባ ነፋለሁ ሰፈር ውስጥ። አታውቁኝም እኮ ነፋለሁ እኮ እናንተ በር ላይ ሁሉ ቆሜ እኮ። በጣም ጥሩ
ሁሌ እንደዚህ ነው የምትበሉት አይደል? ምግቡን ነው አነሰብህ እንዴ? አይ ዜግነታችሁን የተምታታብኝ ኢትዮጵያዊ አንተ ግን ኢትዮጵያዊ ናችሁ አይደል? አብካስተናችሁ ከየት ነው ያመጣው? እባክህ እንደው ይሻለናል። አይ ሳንቾ ብላ ይበላ። ምንድን ነው ዛሬ ማርያም እንደው ቴቴ ነው የሚሰበስባቸው። ኧረ በላው እንትን ነው እኛን ሳይጀምረን ብንወጣ አይሻልም? አይ ሳንቾ ምንድን ነው የምትሾካሾኩት? ንገረው፣ ራስን ንገረው። እሊ አንቺ ምን ትደብቂኝ ጀመር? ኖ ዳዲ፣ በትምህርት ቤታችን ወደ ሐዋሳ ጉዞ አለ። ስለዚህ ዳዲያው እናስፈቅዳችሁ እንዳታስቡ። አይ ዙሪያ ጥምጡ። ስለዚህ እንዳናስብ ነው። እኔ የምለው ገንዘብ ለመጠየቅ ምንድን ነው የሚያሸማቅቃችሁ? ዲዘርት ነው እሱ። በረሃ አልበዛም? ሁሉም ዲዘርት አልሽ። ምን አገባሽ? የፈለገው ነው ይላል። ኧረ ተቀላቀለበት። 6 ወር አልበላም ከዚህ በኋላ። እኔ የምለው ያው በቃ ከቢሮ ወሰዱ 10,000 ብር አስቀምጬላችኋለሁ። ለሁለት ዳዲ። ለምን ለአንተ 10,000 ለእሱ 10,000 ለሁለት ያንሳል እንዴ? ዳዲ ተረፈ ወዳቸዋለሁ። እሺ እኛም ነው ዳዲ። 10,000 ያቺ 10,000 ላንተ 2,000 እሰጥሃለሁ። 10,000 ለሱ 10,000 ለሷ። ይሄን ጊዜ ነበር 20/80 ተመዝግቦ ኮንዶሚኒየም መግባት። ማም ዝም ብሎ ታድላችሁ ወይ! አሁን እዛ ሶፋ ላይ ደግሞ ሂጂ ትንሽ ለጥ በል። እሺ ወዳጄ እንዴት ነህ? በስመ አብ አምሮብህ አይደል? ደግሞ ጥርስን አስተከልክ። ምን አስተክላለሁ? መከራ ነው የተከልክብኝ እንጂ አሁን እዚህ ሀገር ጥርስ 32 ጥርስ ምን ያደርጋል? 1 ኪሎ ስጋ 180 ብር በሚበላበት ሀገር ላይ ሌላ ጥርስ ሌላ ድንጋይ እንዴ! አንተ ቆይ ጥርስን ለስጋ ብቻ ነው የምትፈልገው? ምን እቺን እናት ሀገሬ ልጋጣት? ያምርብህ ድገማ እንዲህ በእናትህ አንተ በርገር አየህ፣ የበርገር ሳቅ እንደስ ሲል ነው የሚለው። የኛ ደረቅ ሳቅ ነው ፉጨት ብለው። ኧረ በእናትህ አንተ በቃ ቀልደኛ ሆነህ ቀረ አይደለም እ ግን የማን እንደው አሜሪካ ግርም ብዙ ነገር ማለት ምን ገረመ? በእናትህ የአየር ንብረቷ ይባላል። ኧረ ተው ደግሞ በጣም ይገርመኝ እንጂ የ10 ዓመት ልጅ እንግሊዘኛ እንደዋ። እኛ እኮ ዩኒቨርሲቲ ይማሩት ዶርናዊ እንደኮ አይለዩም። እኛ እንሻላለን እኮ እየለቃቀምን በድፍረት አብሶ 1-2 ከወሰድክ እኔ አሁን እንደውሃ ነው የምገረኝ። አሁን ጭፈራው ሲል ታያለህ። በቃ እንደዚህ ገዳይ ሆነ ቀረ አይደለም። እስቲ ለማንኛውም አሁን ወደ ዋና ጉዳያችን ንግባና የአባቴን አድራሻ ማለት የቢሮን አገኘን። አቤት ማን? ይግባ ይግባ ይግቡ።
ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል? እርስዎ እኔን እንኳን አያውቁኝም። እርስዎን ፍለጋ ነበር የመጣሁት። ጥሩ ተቀመጣ። እሺ፣ አመሰግናለሁ። ፊትህ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ድርጅታችን ውስጥ ስራ ለመቀጠር ሲቪ ምናምን አስገብተህ ነበር? አይ፣ ለመጀመሪያ ጊዜ ነበር የመጣሁት። ኦኬ፣ ምን ልርዳህ? ስሜ ቢንያም ይባላል። የጸገነት ልጅ ነኝ። ጸገነት 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 መልካሙ። ጸገነት እኔ አላምንም። ጸገነት ያ እንዴ! አንተ የጸገነት ልጅ? አዎ። ኧረ እኔ አላምንም። እንዴ አንተ እንዴት ነህ? አለሁ። ደህና ነህ ወይ? ሰላም ነህ? አለሁ፣ እግዚአብሔር ይመስገን አለሁ። የሚገርም። ሰላም ነህ? ደህና ነኝ። ኧረ ቁጭ በልሽ፣ ተቀመጥ። እሺ። ወይ ጉድ! እቺ ከብዙ ዓመታት በኋላ የሚገርም ነው። አሁን ጸገነት የት ነው ያለችው? ጸገነት አሁን በህይወት የለችም። ኦ አምላኬ! በጣም አዝናለሁ። ቆየች? 13 ዓመት አለፋት። ረጅም ጊዜ። እኔና እናቴ በጣም ጥሩ ወዳጆች ነበር። በጣም ጥሩ እህቴ ነበረች። በጣም እህትስ ቢሉ እህት መሰለች እንዴ? አፈሩን ገለባ ያርግላትና እባክህ ምሳ እየበላን እንጫወት። ኦኬ፣ እሺ፣ ደስ ይለኛል። እሺ፣ ታዲያ እኔ እንዴት አወከኝ? የእርስዎን ኢንተርቪው በቴሌቪዥን እያየሁ ነበረ እና እኔ ጋ ያለውን ፎቶ ከእርስዎ ጋር አመሳስዬ እዚህ ድረስ ላገኘሁት ነው የመጣሁት። ኦኬ፣ በጣም አመሰግናለሁ። ምንም አይደለም። ግን ምን አይነት ፎቶ እባክህ? ቆይ እንደውም ላሳየዎት። አንተ በጣም ጥሩ ዘመድ ወዳድ ነህ። ደግሞ እኮ ቁርጥ እናትህን ነው የምትመስለው። አመሰግናለሁ። ኦኬ፣ አባትህስ የት ነው ያለው? እዚሁ አዲስ አበባ ነው የሚኖረው። የት? እዚሁ? ምንድን ነው የሚሰራው? አልሙኒየም አስመጭ ነው። እንደኔ? ማን ነው ስሙ? አቶ ዘነበ ይባላል። ስሙ ዘነበ ይባላል። ዘነበ እንዲህ ዘነበ ሻቃ። እሱ እኮ ካረፈ ቆየ። እንዴት አይነት ወዳጄ ነበር መሰለኝ። የኔ አባት አልሞተም። አቶ ዘነበ
አሁን የምነግሮት ነገር በጣም ይከብዳል። ምን ነው የሚከብደው? ተናገራ። እኔ ማለት ከ6 ዓመት በፊት ከጸገነት የወለድከኝ ልጅ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን የምታወራው? ከ6 ዓመት በፊት የወለድከኝ የመጀመሪያ ልጅ ነኝ። ይሄ ደግሞ አዲስ የገንዘብ ማግኛ ዘዴያችሁ ነው? እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። አንተ ስማ፣ እኔ ጋር መተህ እንዲህ በቀላሉ የሚሳካልህ እንዳይመስልሽ። አሁን እቺ ያስካትን ብላና ውልቅ በል እንዴ። አባቴ 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 አባቴን ሂድና ፈልገው። አይኑን በጨው አጥቦ እኮ ነው የመጣው። ሰው ትንሽ አይኑን ሰበር አያደርግም? በስመ አብ የሚገርም እኮ። እሱ እናቴ ናት ከሚላት ሴት ጋር ግንኙነት ነበረህ? ድሮ ሃይስኩል እያለን አብረን ተምረናል። ጥሩ ወዳጅም ነበረች። በቃ ለእኔ አትደብቀኝ ዘኔ። ይሄ ጉዳይ እየሰፋ ከሄደ ብዙ ችግር ሊያስከትል ይችላል። አንተ ደግሞ ታዋቂ ከሚባሉት የቢዝነስ ሰዎችና ልማታዊ ባለሀብት ከሚባሉት መካከል አንዱ ነህ እንዴ? ይሄ እኮ የክብርህ ጥያቄ ነው። ተው እንጂ አንተ ደግሞ ጭንቀትን ያጨምርብኝ ተሻለ። ይኸው ይሄ ጉዳይ ሚዲያዎች ጋር ደረሰ ማለት ውስጥ አዋቂ ውጭ አዋቂ እያሉ ስምህን እያብጠለጠሉ የወሬ ማሟያ ነው የሚያደርጉት። በስመ አብ ወወልድ ወመንፈስ እንዴ! ምን እያልከኝ ነው? ምን አደረኩ? ኧረ ተው ተሽ በእናትህ። ቆይ እኔ የምልህ ምንም ግንኙነት አልነበረህም በወቅቱ? በፍጹም እያልኩ እንዴ? እኔ የምለው በዚያ ዘመን ያ ነገር አልነበረም እንዴ? ምኑ? ኮንዶሙ ነዋ። እሱ ቢኖር ኖሮማ እንዲህ ጉድ ሆነ ነበር። አባባ ነገር ስማ፣ በጣም የሚገርም ምን እንደሆነ ታውቃለህ? እኔ ጉርስ ፍለጋ እንደመጣው ነው እሱ የሚያስበው። እንዲማ ካሰበ በጣም ከባድ ነው። ሀብታም ደግሞ በፈለገው ሰዓት የፈለገውን ነገር ማድረግ ይችላል። ስማ፣ ምንም ያርግሽ፣ እናቴን በሞት አጥቼ አባቴ በቁሙ ሲከዳኝ ማየት አልችልም። የምነግርህ ስለ ፍቅር ነው፣ ገባህ? ጥሩ፣ ግን ከዚህ በኋላ ከኔ ጋር መገናኘት አንችልም። መገናኘት ከፈለክ ራሱ በስልክ ብቻ ነው። ሂስ ቦቅዋቃ፣ ይሄ ጫትን ምናምን እየቃምክ በቃ ፈሬው ነው ቀረ አይደለ? እንቦቆቦቃለሁ። እኔ እኮ እውነት ነው የምለምን፣ የሆነ ነገር ማድረግ አለብኝ በቃ። እዚሁ ነገር ቢፈጠር አሜሪካ ትሄዳል። እኔ ትሄዳል። እኔ ያለኝ አንድ ሀገር ኮፍያና ቁምጣ መጣ ብለህ ኧረ አትንገረኝ። እሺ፣ እኔ ግን እደውልለታለሁ። እሺ፣ ደውልለት። ሄሎ፣ አቶ ዘነበ እንዴት ዋልክ? ደህና እግዚአብሔር ይመስገን። ማን ልበል ጌታዬ? ቢኒያም ነኝ። ቢኒያም ዘነበ እባላለሁ። የበኩር ልጅ ነኝ። እሳት ይዝነብብህ። ደግሞ ስልኬን ከየት አባ አገኘው? እንዴ አባዬ፣ ያንተን ስልክ ማግኘት ይከብደኛል ብለህ ነው እንዴ? በታባጋጥ አባቴ አትበለኝ አንተ። እንደውም አንድ ነገር ልንገርህ፣ ያንተ ብቻ ስልክ አይደለም ያለኝ፣ የሄለንዬ አለኝ፣ የሳንቾ አለኝ፣
የዓለም ያለኝ የነዚህ ሁሉ ስልክ በእጄ ነው። የማያድግ ልጅ አራስ ቤት ይስቃል አሉ። ስማ እኔን ብላክሜል ለማድረግ አስበህ ከሆነ በፍጹም ያወጣል። በፍጹም አባዬ፣ ለማንኛውም ብዙ እንዳጠጣ በጊዜ ግባ። የሰካራም ልጅ ምናምን መባል አልፈልግም። የሰካራም ልጅ መባል አልፈልግም። ዘኔ ይሄ ልጅ አመጣጡ የዋዛ አይመስለኝም። ተጠንቀቅ ብያለሁ፣ ነግሬሃለሁ። ሰምተኛል? እና በህይወቴ ስኬታማ ሰው ነኝ ብዬ አስባለሁ። ደስ ነው። ታዲያ ከስኬት በስተጀርባ ያለችው ማናት? ማንም። ብዙ ጊዜ ከስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላል። ያንተ ማናት? ምን መሰለሽ፣ ሲጀመር ሴቶች ከማይሳካለት ወንድ ጀርባ ይሄዱ። በዛ ላይ ወንድ ልጅ አንዴ ይሳካለት እንጂ አንድ ሴት አይደለችም። 1000 ሴት ከጀርባው ትከተለዋለች። እንጃ እስካሁን ከንግግር ለመረዳት እንደቻልኩት ለሴቶች ያለ አመለካከት ብዙም ጥሩ አይደለም። አይመስልሽ? ይመስለኛል። ለማንኛውም እኔ መሄድ ይኖርብኛል። እንዴ ሰዓት እኮ ገና ነው። ገና ቤት ቀይረን እንዝናናለን። ነሻ ቤት ደግሞ ያስባሉ። ባይሆን ሌላ ቀን እንገናኛለን። ኦኬ። እኔ እኮ ከሰዎች ጋር የነበረኝ ፕሮግራም የሰረስኩት ከአንቺ ጋር እድራለሁ ብዬ ነው። እንደዛማ አይሆንም። እና እንዴት ነው የሚሆነው? አሁኑን መሄድ ይኖርብኛል። ባይሆን ሌላ ቀን እንገናኛለን። ዝም ብሎ በልቶ ጠጥቶ መሄድ አለ እንዴ? ይሄ እኮ ተስካር ወይም የሰርግ ቤት ድግስ አይደለም። አሃ ከበላው ከጠጣው በኋላ ታዲያ ለሰርግ ቤት ትጨፍራለህ? ኖ እንደሱ ማለት ነው። ብዙ ገንዘብ አውጥተናል። በቃ አስተሳሰብስ ከብር ድረስ አልመሰለኝም ነበር። እንደው ሂሳቡን ይከፍለዋል። ኖ ሌላም ሰው መጥራት ያስፈልጋል። ቢሉ እዚሁ አለ 1650 ብር ይከፈላል። ታዲያ 825 ብር ሼር ላድርግሽ። አብረን ይበላል። እኔ ካንተ ሶሪ ቶሌደርሽ ቆንጆ ልጅ ነሽ። ሸክም የኔ ነው 0911 ቁጥርን አይደለም ያልኩህ፣ ቀፎህን አንዴ። አንቺን የመሰለች ቆንጆ ስልክ የለሽ? እባክህ መጥፎ ነገር ገጥሞኝ ነው። ኦኬ እዚህ ሆነሽ ነው እንጂ ማለት ይዘሽ ብትሄጂ ታዲያ እኔ በምን አውቃለሁ? እኔ አንተ ሰው በቃ እዚህ ሆነሽ አውሪ። እሺ በቃ እሺ፣ ጆሮን ያዘልኝ፣ ጆሮን ያዘልኝ። ና እንደሱ አይደለም፣ እንደዚህ በደምብ ቴንክ ዩ። ሄሎ፣ የት ነው ያለሽው? ልጅ የኔ ቆንጆ እቤት ነኝ። መሽቷል እኮ። በእናትሽ አሁን ቶሎ ልትመጪልኝ ትችያለሽ? ልሂዱ። ፋዘር አለ እኮ የኔ ቆንጆ። በዚህ ሰዓት ምን ብዬ ነው የምወጣው? ምን ነው? ምን ችግር አለ? ምን እባክሽ፣ ያን እንኳን እራት ካልጋበዝኩሽ ያለ የሚያስቸግረኝ ሰውዬ እራት ጋበዘኝና ካላደርሽ የቢሉን ግማሽ ከፋ ያለኝ መሰለሽ? እኔ ደግሞ ሲያቀብጠኝ ሙሉን እከፍላለሁ ብዬ ቦርሴን ስከፍት 400 ብር ብቻ ነው ያለው። አትዋሺ። ቆይ አንቺ ቶይሌት ብለሽ በዛው አትነቂውም እንዴ? ወይ ጉድ! ሰውዬው እባብ ነገር ነው። ስልኬንም ቦርሴንም የያዘው። አሁን ራሱ መደውልልሽ በሰው ስልክ ነው። ኦ አንቺ እውነትም እባብ ነው። ግን በቃ የሆነ ነገር ፍጠሪ። እሺ እሺ። ምን ነው ትንሽ አይደብርም የሰው ነገር ስትሰማ? ዳራ ምን የሰማው ነገር የለም። ለነገር ሁላችሁም ያው ናችሁ። እሺ ሄሎ እኔ ቆንጆ አለ
በቃ እመጣለሁ። ግፋ ካለ 40 ደቂቃ እደርሳለሁ። በቃ እመጣለሁ። በቃ እዛው ጠብቀኝ። ቻው። በቃ አልመሸም። እንሂድ። ትንሽ መቆየት እፈልጋለሁ። አንቺ እኮ ነሽ መሽቶብኛል ልሄድ ስትይ ነበር። ከአሁን ደግሞ መቆየት ፈለጉ። ይቅርታ፣ እኔ ከዚህ በላይ መቆየት አልችልም። መሽቶብኛል። ወንድ ልጅ አይደለ እንዴ? ምን እንደ ሴት ልጅ መሸ ምናምን። ቆፍጠን በል እንጂ ወጥ ቤት ይሄው አክሲ ሽምላቱ ምን ላርጋ ተፍላታ ሹዋ አንቺ ዘልዛላ ነይ 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 ወራይ ወጥን እንዴ አንቺ ዘልዛላ የወንድና ልጆቻቸውን ታያለሽ። ወንድ ተረጋጋ። እኔ እናንተ ተረጋጋ። በቃ ተው። የሁለት ልጆችና አጥቢ በቃ ያ ጡትታ አንተ ኪስ ትምጠቅ ኦኬስ እንዴት በጥፊ ትመታኛለህ? አንቺን ለማስጣል ከዚህ የተሻለ ምንም አማራጭ የለኝም። ትንሽ ግን ያማሃል። ሌላ ጊዜ ግን ከማጋር መዝናናት እንዳለብሽ ማወቅ አለብሽ። ነይ ግቢ። እንዴ ግቢ። ያለች ምናምን እኔ እንድትሰራልኛለች። ማን ነው ስሙ? ሞገስ ታገስ። ሞገስ ታገስ። እስቲ ቆይ ማንን እንመን? ፈጣሪን እንመን። እጣውጣ ጠበል ተነገር። አሁን ዝም ብለህ ብንጠጣ ይሻላል። ሞልቷል። ሌላ ሔዋን ጠጣ። የኔን ገንዘብ እንኳን አንተ እቺ ሴቷም ጠጥተዋለች። ምን ስማ ተበረታለች። ትጠጣለህ። ጠጣ። ብርጭቆ አምጣላት። እንዲሁ ጠጣ። በብርጭቆ ብርጭቆ አስመጣ። ኧረ ብርጭቆ ዛሬ የሚገርም ቀን። እንዴት? ምን ተገኘ? ዘኔ ብነግርህ አታምነኝም። ሰርፕራይዝ ነው። ካላማንኩሽ ተይዋ። እኔማ ብታይ ይሻላል ብዬ ነው። ይሄ ልጅ ታውቀዋለህ? የማን ልጅ ነው የምትይኝ? ኧረ እንዴት ያውቁኝ ብለሽ የጓደኛችን የጸገነት ልጅ እኮ ነው። ዘኔ መልኩ ስታይ ምንም አይመጣም። እስኪ ያው እባክሽ ሳሙ ጸገነት ልጅ ሳሙ ተጫውቱ መጣ። እንዴት ነው አባዬ? በታባ ብላ የሚበላ ነገር አምጪለት። አንተ ሰላቢ ብለህ ቤቴ ድረስ ገባ። የአባቴ ቤት እያለ የት ልሂድ ብለህ ነው? እስኪ አስበው። ይሄንን የሚያክል ቤት እያለኝ ተከራይቼ ብኖር ትንሽ አይደብርም? ይኸውልህ አሁን ተከብረን ይገባል። እንደ ተከበርክ ቀስ ብለህ ውጣልኝ ነው የምልህ። የመጀመሪያ ልጅ መሆኔን አትርሳ። በክብር አናግረኝ። ይሄ ቤት ሊወረስ ሊበላ ደቼ ነው የምትበላው። እንተያያለን። እንግዳውስ ነይ ቁጭ በይ እስቲ። ነይ ቁጭ በይ። ማንም ሰው አውቅሻለሁ ባለሽ ቁጥር እንደው ተከተልሽ ማንጠልጥልሽ ይዘሽ መምጣት ነው እንዴ? አንዱ በስመ አብ ብለህ መንገደኛ አይባልም እንዴ? የጓደኛችን የጸገነት ልጅ እኮ ነው። ቆይ አንቺ የጸገነት ልጅ መሆኑን በምን እርግጠኛ ሆንሽ? ሱፐር ማርኬት ነው ዛሬ ያገኘሁት። ገና እንዳየኝ ያወቀኝ። ደግሞ እኔ እናንተ ከጸገነት ጋር የተነሳነው ፎቶ አሳየኝ። ወይ ጉድ! እኔ እንደው በጣም ነው የገረመኝ። እንደው ግን ደስታዬን ሳልጨርስ እንደው በህይወት አለመኖሯን ሲነግረኝ እንደው እንዴት ልቤ እንደተሰበረ። እሱንም ለለም ነግሮኛል። በጣም ግን አለምዬ ምን አሰብሽ? ምን ዘን
ማለት በቃ የተወሰነ ገንዘብ ሰጥተነው ወደ ሀገሩ እንዴት ነው ሰኔ የሌለብን ጭካኔ ስራ ሳይኖረው እኮ ነው። ስራ ፍለጋ እኮ ነው የመጣው። እንዴት ዝም ብለን እንለቀዋለን? አንድ ክፍል ተስታውናኛ ግን እኮ ያለው ነገር እስኪስተካከል ድረስ ምን ማለት ነው አለ። ይሄ ልጅ እኮ ጎረምሳ ነው። እዚህ ላይ የማናውቀው ሰው እንዴ ቤት ውስጥም እኮ የደረሰች ልጃገረድ አለች አይደል እንዴ? አንድ ነገር ቢያደርጋት በኋላ ማን ያለልን ነው? እንደው ዘኔ እንደው ለልጆች ያለ ፍቅር ነው እንጂ እንደው ልጁ እንዲም የሚያደርግ ልጅ አይደለም። እንደው የዋህ ቢጤ ነው። ደግሞ እኮ እንደ ወላጅም ደግሞ ያለውን ነገር በቅርቡ ነው መከታተል ነው። ይልቅ ካልሽስ አይነ ውሃውም አላማረኝም። የሆነ ምላጭ ነገር ነው የሆነ ቀይ ቀበሮ ቶ አንዴ አትጥላ እንጂ ዘኔ እንደው በእውነት እንደዛ እንኳን አይደለም። እኔ እንደው መልኩን እንኳን ሳይሆን እንደው ያንተን የልጅነት ጊዜን ያስታውሰኝ። እንደው አፈር ልብላ እንዴት እንደሚያሳዝ ማን መልክ እንዴ አንቺ ነሽ ስለምትወጂኝ በጥቁሩንም ቢጫውንም አረንጓዴውንም ሰማይ ሁሉንም ስታገኘኝ ይመስልሻል? በቃ አንዴ ማለት ነው እንጂ ይገርማችኋል። የእሱና ጸገነት እንዴት አይነት የልጅነት ጓደኛችን ነበረች መሰላችሁ? ትዝ ይላል ዘኔያ ጊዜ እንደው መቼም የሚረሳ እኮ አይደለም። አሁን የት ነው ያለችው? እናቴ በህይወት የለች። ከአባት ጋር ነው የምትኖረው? አባቴ አባትነቱን አልተቀበለም። እንዴት? እናቴ እኔን እርጉዝ እያለች ነው ጥሏት የጠፋው። ኧረ እባክህ እና እስከዚህ እድሜ ድረስ አላገኘኸው? አግኝቼው ነበር ግን አባትነቱን ካደ። ካደ? እንዴት አይነቱ ካዲ ነው ዘኔ? ቆይ ዳድ አንተ ምን ታደርገዋለህ? ማን ትናገረው እንዴ? እንዴት አይነት ነገር ነው የምትናገረው? እንጂ ልጅ አመሉ ከየት ነው እንደዚህ የተቀየረ? ምን አባክ ነው የምትቀባጠረው? እንደሆነ እንደው ይቀባጣሪ ነው እንደው። ቆይ ማሚ እሱን ትተን ለምንኛ በህግ አንጠይቀውም? ሰውየው ጎሽ እንደውም ያጠበቃል አይደል እንዴ? በወር እየመጣ ዝም ብሎ ደሞዙን የሚወስድ እንዴት ነው የአባትነት ፍቅር በጠበቃ እንዴ? ይሄ ልጅ እኮ የፈለገው የአባትነት ፍቅሩን እንጂ ውርሱን እኮ አይደለም። እስቲ ዝም በል አንተ። ዳዲ የኛን ጠበቃ አንተ ለምን አታናገሩለት? በደንብ ይረዳዋል እንዴ? የኛን ጠበቃ? አዎ ዘኔ እኮ የኛን ለኛ ይሻላል። አረ በጣም ይሻላል። እንዴ ምን ማለት ነው? እሺ ወቃሊት የት ጠበቃውን ላናግረው ነው? በአንድ ጊዜ ከፍተኛ ገንዘብ መጥራት የለብንም። ቀስ በቀስ እያልን እየጨመር እሱንም እያስቀነስን መደራደር ነው። አንተ መቼም የቢዝነስ ሰው ስለሆን ይሄ አይጠፋህም። እውነትህን ነው ተሽ። ቤተሰብ ውስጥ ለመቀላቀል ደቂቃ ያልፈጀበት ልጅ ቤተሰቡን ለመበተን ሰከንዶች ይወቁታል ማለት ነው። ደሞ እኔ ከቤተሰቤ በላይ ምንም ነገር የለኝም። ምን ነው አባዬ እዚህ ድረስ የቀጠርከን በሰላም ነው? እበት አባ ብላ አባቴ አትበለኝ አላልኩህም? እየረሳሁት እኮ ነው አባዬ፣ በጣም ይቅርታ። ለማንኛውም የጠራው ለድርድር ነው። የምን ድርድር? ከአቶ ዘነበ እሳቱ ቤተሰብ አናት ላይ ለመውረድ ስንት ነው የምትፈልገው? አልገባኝም። ግልጽ ነው። ከዚህ ሰውዬ ለመራቅ ስንት ብር ትፈልጋለህ ነው ጥያቄው። እናንተ እንደምታስቡት እኔ ገንዘብ ፍለጋ አይደለም የመጣሁት። ከልጅነት ጀምሮ ያጣሁትን የአባትነት ፍቅር ፍለጋ ነው የመጣሁት። ይሄን ደግሞ በምንም ገንዘብ አልለውጠው። ቦክሴን ያልቀመሰ ምክሬን አይሰማም ማለት። ስማ፣ እኔ ለቤተሰቤ ደህንነት ስል ምንም ነገር ከማድረግ ወደ ኋላ አልልም። ሰማህ የኔ ልጅ? ልጅ አትበለኝ። እኔ የአባዬ ልጅ ነኝ። የአባት ፍቅር ጅኒ ጃንካ የምትለውን ዝባዝንኬ ተወውና የያዝከውን ገንዘብ ይዘህ ሁልቅ አትልም እንዴ? ምንድነው አንተ የዘመኑ ልጅ አይደለህም እንዴ? ምንም የዘመኑ ልጅ ብሆን አባቴን በገንዘብ መለወጥ አልፈልግም።
አንድ ነገር ልንገራችሁ፣ ዳግመኛ በዚህ ጉዳይ ድጋሚ ከእናንተ ጋር መነጋገር አልፈልግም። አባዬ ያንተን ገንዘብ ደግሞ ኪስ ውስጥ አስቀምጠው። ሄሎ ማልበል። ሄሎ እንዴት ነህ? ደህና ነኝ። ማነሽ? ሊዲያ እባላለሁ። ሶሪ አላወኩሽም። ባለፈው ምሽት እንኳን በጥፊ መታኝ። ኦኬ አስታወስኩሽ። እንዴ ስልኬን ከየት አመጣሽው ባክሽ? የዛለት እንኳን ባንተ ስልክ አይደለ ጓደኛዬ የደወልኩት። እሷ ጋር ሄድኩኝና ከርሴት ኮላ ውስጥ አጥቼን የደወልኩልህ። ይሄን ያህል ዙሪያ ጥምጥም ስላደረክልኝ ነገር ላመሰግንህ ነው። ኢትስ ኦኬ ችግር የለውም። ፈቃደኛ ከሆንክ በአካል አግኝቼ ባመሰግንህ በጣም ደስ ይለኛል። ይሄን ያህል አስፈላጊ ነው ብለሽ ነው? ለኔ በጣም መችመቻል። በነገራችን ላይ የዛን ቀን ስላረክልኝ ነገር እጅግ በጣም ነው የማመሰግነው። አረ ምን ማለት አይደለም። እግዚአብሔር አንተን ባይጠነልኝ ምን እንደምሆን አስበው። ከውርደት እኮ ነው ያዳንከኝ። ግን አንድ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ለወደፊቱ ከምን አይነት ሰው ጋር ሻይ ቡና ማለት እንዳለብሽ በደንብ ጠንቀቀሽ ማወቅ ያለብሽ ይመስለኛል። ልክ ነህ። ግን አየህ የሰው ልጅ ላይና ውስጡ በጣም ነው የሚለያየው። ደግሞ እኮ ስታየው እንደዚህ አይነት ቆሻሻ ስብዕና ያለው ሰው አይመስልም። እኔ የምልሽ ተማሪ ነሽ ሰራተኛ? አንድ ነገር ለማክርሽ ነበር። ምንድነው ዳዲ? ይሄ ቢኒያም የሚባለው ነገር ትንሽ አስቸግሮኛል። እናትሽም የምላትን አትሰማም። አሁን አንቺ እሷን የምታሳምኝልኝ ነገር አለ። አሳምናታለሁ። ምንድነው? እኔ እንደ አይኔ ብሌን ምሳሳልሽ ብቸኛዋ ሴት ልጅ ነሽ። አንቺ ተምረሽ ለወግ ለማድረግ በቅተሽ ዓለምሽን ለማየት ቆንቆል። አይ ነው ዳዲ። አሁን ግን የምኞቴ ላይ መሰናክል ነገር እየታየኝ ነው። መሰናክል? የምን መሰናክል ዳዲ? ይሄ ቢኒያም የሚባል ልጅ ሁኔታ ሁሉ አልጣም። አልገባኝም ዳዲ። በጣም አተኩሮ እኮ ነው የሚያይሽ ዳዲ። እስኪ ሙች ወዳድ እንዴ ልጄም ነው ዳዲ። አንተ ካላጣው ቤት እዚህ የምትኖረው እንዴ? እኔ ብቻ እኮ አይደለሁም፣ ሙሉ ኢትዮጵያ እኮ እንደዚህ ነው። ኦ ማይ ጋድ! ቆይ አንተ እስከ ዛሬ ምልክልህ ብር ከዚህ በለጠ ቤት ውስጥ አያኖርም ነበር? ቤት ውድ ነው፣ ከቀለብሷል። ከምትበላው የበለጠ የቤት ኪራይ ነው ውድ የሆነው። ሰው ቤት ውስጥ መኖር አልቻለም። እንደውም እንደ አብርሃም አሁን ወደፊት ወደ እንኳን ልንኖር ነው ሁላችንም። እኔ እኮ በጣም የሚገርመው አሜሪካ ልውሰድ እንደገና እንሂድ አልኩ፣ ጣርኩ፣ ለፋው፣ አልሄድም አልክ። ከዚህ የበለጠ እኮ ድሌትም አታገኝም። እዚህ ከምትኖር እዛ ይሻላል። እኔ አሁን ከዚህ እድሜ በኋላ አሜሪካን ሂጅ ምን ላደርግ? ጋሪ ልገፋ ነው? ሽንት ቤት ላጥፍ ነው? ፓርኪንግ ልሰራ ነው? ምን እሰራለሁ እኔ? እሱንም እኮ ስታገኘው ነው። ታዲያ እሺ ወይ እውቀት የለኝም፣ በትምህርት ሄጄ አልሰራ፣ እሺ ምን አደርጋለሁ? ነው ሰለቸው። ኧረ እኔ እንደዛ ነው። እኔ ላንተ ብዬ ነው። አሁን ሰው አምጥተህ እዚህ ቤት ትጋብዛለህ? እንዴ አንድ ነው የምንኖረው ኑሮ አልኩህ እኮ ሁላችንም። ውጭ እኮ ነው ሰው። አሁን አንተ ሲወጣ ዲያስፖራ ነው የሚሆነው። አንተ ላሚ ቦራ እንደ ዲያስፖራ ያለው ይሄ ነው። ከላይ ነው ያለው። ውስጣችን ባዶ ነው። የምገርም ልጅ ነው። እኔ ምን
ቆይሽ ለምንድን ነው እስከ ዛሬ ትዳር ያልመሰረትከው? ግራ የሚያጋባኝ ምክር ቢኖር ይሄ ነው። ሰው አያገባም። አሁን ማግባት ማለት ልክ ንግድ ፍቃድ እንደሚያወጣ ሰው ባጀት ከባንክ ታመጣለህ፣ ባጀትን ቢሮ ትከራያለህ ምናምን እንደሚባለው አሁን ለማግባትም ስራ ምንድን ነው፣ ደሞዝ ስንት ነው፣ ባንክ ስንት ብር አለ፣ ሁሉ ነገር አለ ለማግባት እንጂ ደግሞ ላገባ ነበር የሆነ ይሄ ላገባ ይዤ መጣሁ። እሺ ይዤ መጣሁ። መጣች ስንመጣ መንገድ ላይ አንተ ደግሞ ገንዘብ የላክልኝ ጊዜ ነው። እሺ በቃ $1 ዘርዝረን አወጣና አንዳንድ ነገር እዚህ ቤት ተገዝቶ የማያውቀው ነገር ገዝተን ይዘን መጣን። እዚህ ቤት በርገር ገብቶ አያውቅም። በርገር ራሱ ገረመው። እዚህ ቤት ሲመጣ ገረመው። በርገር ገምታ ልክ ስንመጣ አየችው። ልክ እንዳንተ አንገቷ እዚህ ነው የምኖረው ምናምን አለች። በቤቱ ብዙም አልከፋትም። ያው ነው እዚህ የሚኖረው ነው አንድ አይነት ነው የምኖረው ነው። እሺ አለች። አየች እቺን ቁም ሳጥን ያኔ እናታችን የተረፈች ቁም ሳጥን ላይ እሷ ነው አየች ነው። አይ ይላንተ ትኩሩ ላይ ታኝ አንተ ልጅ አለች። አሁን አንተ ላግባ ብል አፍህ ሞልተህ ትናገራለህ አለች። አዎ ምን አለበት አንተ እኮ እንደ ወታደር ፍራሽ ብቻ ነው ያለህ አለች። ከዛ ሄደች። እኔ የሚገርምህ እዛ እኮ አሜሪካ ውስጥ ኢትዮጵያ ውስጥ ሴቶቹ እንደ ጎርፍ ነው ከተማውን ያጥለቀለቁት። ማት ሴት ነው ያለው ምናምን የሚባል ወሬ ነው የምትሰማው። ማት ሴት አለ። አሁን ለአንተ አንድ ሰው ጠፍቶ ወሬማ ተጠቅቋል እንበል እንዴ? ወሬ ዋና ስራችን ወሬ አይደል እንዴ? አንደኛ ቡና ተሰስ መጣት ከዛ ወሬ ማውራት ግን ሰርፕራይዝ ላድርግ እኔ አግብቻለሁ። እኔ መሰለች እንዳትነጥቀኝ እሰጋለሁ። እስቲ አብርሃም ያው አትናገሪ። የት ነው ያለችው? አሻንጉሊት ከሰንድሮ ትዳር ይሻል። የዘንድሮ ትዳር እኮ ተጋብተው የሄዱ በመኪና ፒፒ ብለው ከጆሮቸው ስሜት ሳይጠፋ ፍርድ ቤት ጠዋት 100 ተጋብቶ 2 ነው ያለው። ወጪ የለብህም። አብርሃም ጤነኛ ነህ ወይስ እያበድክ ነው? ጸባዩን ደግሞ ብታይ ሳታብዳት ቀን እንዴት በቃ እንታ በቃ ቻው። ይኸውልህ ትሰማኛለህ? ሄለን ወንድሟ መሆኔን ባለማወቅ የተነሳ ወደ ሌላ ነገር ውስጥ ስሜቷ ተቀይሮ የገባች ነው። ይህንን ደግሞ አባቴ ሰማ ማለት በጣም ነው የሚያዝንብኝ። ይኸውልህ በዛ ላይ የሊዲያ ስልክ ላይ የሁለቱንም ፎቶ ስክሪን ሴቨር ሆኖ አይቼዋለሁ። ምን ትለኛለህ? ፎቶአቸውን አየሁት እኮ ነው የምልህ። ይኸው ታዲያ ምን ችግር አለው? ምንድን ነው እንዴ? ችግር የለውም። ምን ችግር አለው? ንገረኝ እስቲ። ለእህቴ ከክፍለ ሀገር ነው የመጣሁት ነው ያልኳት። ለዚህችኛዋ ከአሜሪካ። እኔ ስማ እህቴ ማጣት አልፈልግም። በቃ ልንገርህ። ምን አይነት ጣጣ ነው? ምንድን ነው የምትዋሸው? በአንተ ተጀመረ እንዴ ውሸት? የአዲስ አበባ ሴቶች ደግሞ እኮ ውሸት እንደዋል እኮ። ለምን ከአርባ ምንጭ አትመጣም አንተ? ኧረ በእናትህ አብርሃም፣ እኔ እህቴ ማጣት አልፈልግም። እሱ ለእኔ ተወው፣ እኔ ወጣዋል። ለምን አንተ ዝም ብለህ መልክ አትሰራም አንተ? እሺ ድገሚ። እሺ
ይገርምሻል የልጅነት ጓደኛዬ አብርሃም እሱ ነው። አዎ ታገኘው በጣም ደስ ብሎኛል። በጣም ነው የምወደው ብታይ። አንዳንድ ነገሮች ከዛውኝ አሬንጅ የሚያደርግልኝ እሱ ነው። እንዴት ምስኪን እንደሆነ ብታይ። ኦኬ ቢኒዬ ስላንተ ሁሉ ጊዜ ያወራኛል። አንተ እዚህ ሀገር ነው የምትኖረው? አዎ በጣም ቆንጆ ሆንኩብሽ አይደል? ከለሬ ቸኮላታማ ሆንብሽ አይደል? ከዘራችን ቆንጆ ነው። አባቴን ደግሞ ብታዩ ወይ አባቴ ጸጉሩ ደፈት ብሎ በቃ ሐር ነው እዚህ ድረስ ደፈት ብሎ ግንባሩ ራሱ ግጥም ነበር በጸጉር እንደዚህ። ይገልሻል ገና በሳቅ። ስራህ ምንድነው? ስራዬ ደራሲ ነኝ። የፊልም ስክሪፕት ጽፋለሁ። ኦ በጣም ደስ ይላል። ምን የሚል ስክሪፕት? ፍቅርና ሊፍት ይላል። ዋው አይዲያው በጣም ደስ ይላል። በጣም ገና አልተለመደም። እንዲህ አይነት እኛ ጋር አሁን ሮማንቲክ ኮሜዲ ምናምን ነው። ይሄኛው ለየት ይላል። አልጨረስኩም እንዴ እሱን ስክሪፕት? 7ኛው ገጽ ላይ ቆመ። ለምን? መብራት ጠፋ እንዴ? በቃ እኔ አሁን አባይ አንደኛውን ሲያል ጨርሰዋለሁ ብያለሁ። ላንቺ ሲል በቆቃ አልጨርሰው። በእናትሽ በቆቃ የኔ ቆንጆ። የእውነት በጣም ኮሚክ ነህ። አዎ እግዚአብሔር ይመስገን። አንቺም በጣም ቆንጆ። ይቅርታ አንዴ ስልክ። እሺ። ሄሎ ሄሊዬ። ሄሎ ሉዱ። ወይ የኔ ቆንጆ የት ነው ያለሽው? ከቢኒዬና ከጓደኛው ጋር። ምንድነው? ኧረ በእናትህ አብራ በጣም ደስ ይላል። ወይኔ ብትመጪ። ኦኬ የት አካባቢ ናችሁ? ኦ ሰንበርጅ ካፌ። በሁሉ ያ እኔም እዛው አካባቢ ቅርብ ነኝ። ልምጣ እንዴ? ኦ በጣም ደስ ይላል። ነይ በቃ እንደውም ከቢኒና ከጓደኛው ጋር አስታውቅሻለሁ። ኦኬ መጣው። እሺ የኔ ቆንጆ። እሺ የኔ ቆንጆ ቶሎ ነይ። ሄሊዬ ናት ጓደኛዬ። ሄሊ እዚህ አካባቢ ነኝ ብላለች። ማን? ሄለን? ያ ሄለን እዚህ ልትመጣ? ያ አስተዋውቃችኋል። አግባ ይለኛል። በቃ ባገባ ጥሩ አይደለም? እስካሁን አላገባም? አላገባውም እስካሁን። አንቺ አግብተሻል? ትዳር በወጣትነት ደስ ይላል። በጣም በወጣትነት በልጅነት አንድ ፍሬ ሆነሽ ነው ማግባት ያለብሽ። አብርሽ ቀጠሮን ረሳዋ? ቀጠሮ እንዴ? ምን ነው? አይ ቀጠሮ አለበት። ቀጠሮ ሄሎ ምን ላድርግ? አንተ ምን ሆነ ነው? በቃ ወደዛ ገና ሁለት ብቻ ሹራ መጣ ብለህ እንደልብት ትናገረኛለህ እንዴ? ምንድን? እኔ ከነድነቴ መኖር ይችላል። እኔ ድህነት ብርቄ አይደለም። ኧረ በእናትህ እንደዛ አትበል። ቁንጫና ቅማል አበጥሬ ነው ቀን ከነከኬ ይኖራል። ዮላ አብርሃም አውልቄ ተጣሉ። ይሄን ሹራ በመጣው ብለህ ነው? ዮላ አብርሃም ስማኝ። ምንም አልሰማህም ቢኒያም። ኧረ አብርሃም ተረዳኝ። ኧረ ወደዛ ድሮም እናንተ ከውጭ የመጣችሁ ሰዎች ጉረኞች ናችሁ። ፉፋ ማዋረድ ነው። ሴቷ ፊት ማዋረድ ነው። እኔን ሄለን እየመጣች ነው። ማነች ሄለን? የት አውቃታለሁ? ሄለን ነቻ። እሷ መጣች ማለት ምን ሊፈጠር እንደሚችል አታውቅም። እና አሁን ምን ላድርግልሽ? በቃ እሺ በቃ ሄለንን እንደምን ብለህ አስቆሙልኝ። በቃ እሺ ማድረገውን አደርጋለሁ። እሺ በቃ ይቅርታ ስለቀደሙ። ይቅርታን እዛ ለመጣህበት ሀገር ለአሜሪካ ላክ። ጉሮኑን ምንድነው? ምን ሆንክ? ካንቾ መኪና ገጨው። በቃ ግቢ ደርስና ምንድነው የምትለው? የት ነው ያለው? ሚኒሊክ ነው። የመጀመሪያ ግንኙነታችን ጥሩ አጋጣሚ ላይ ስላልነበር ስለኔ ያለህ አመለካከት ምን እንደሆነ አላውቅም። ካላውቅሽ ታይዋ ካላውቅሽ ታይዋ እንደው ስቀልድሽ ነው። እንደዚህ አይነት ቀልድ አለ? አኩርፊያለሁ። ግን አንድ ነገር እስኪ ልጠይቅሽ። አንድ ጊዜ ሰው ልጅን ማንነት እንዲህ ነው መፈረጃ አይከብድም? ልክ ነው። መገመት ያስቸግራል። እኔ ግን ስላንቺ ሳስብ በጣም ንጹህ የዋህ ሴት ትመስያለሽ። አንቺ ሳገኝሽ በጣም ደስታ ይሰማኛል።
እንዴት ሳድርጌ የሆዴ ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ በኖርኩበት ዕድሜ በእስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው አንቺ ያላየሽው ቤት ፍቅርሽ ውስጥ ተሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራሽውን ቤት አታውቂውምና ልብሽ ቁልፉን ይስጥሽ እዩ ክፈቺና በጣም 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 እምወድሽ በጣም 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 ነው እምወድሽ ቆንጆ አታጠቢም እንዴ? ጃኩዚ ውስጥ ገብተህ ጠብቂኝ። ሰላም አይ በፊቱ If I should stay, I would only be in. የኔ ቆንጆ እኔ ስላንተ ሳስብ በጣም ነው ደስ የሚለኝ። ሌሊቱን ሙሉ ሳስብ እንዴ ሄለን ምን እያረግሽ ነው? ምንድነው ችግሩ? ስሜትሽ እየተቀየረ እንደሆነ ይገባሻል? እሺ በቃ መውጣት አለብን። መቆየት እፈልጋለሁ ቢኒዬ ካንተ ጋር በእናት በቃ መውጣት አለብን። ናይ ሰብስታል ና ና ና አቶ ዘነበ አቤት። መድኃኒቶትን በአግባቡ እየወሰዱ አይደለም እንዴ? ኧረ እየወሰድኩ ነው ዶክተር። ምን ነው? የምርመራ ውጤት ግን ይህንን አይደለም የሚያሳየን። ከባለፈው ወር እኮ ምንም የተሻለ ነገር አላየንም። እንዴ ዶክተር መድኃኒቱን እንኳን ለማወጥ እኮ በመከራ ነው። እኔ ካላስታወስኩት መቼ ይሆናል? ይህማ በጣም አስቸጋሪ ነው። መድኃኒቶትን በአግባቡ መውሰድ ይኖርቦታል። ካለበለዚያ ግን ኩላሊቶ ወደ ከፋ ችግር ሊገባ ይችላል። መድኃኒቶትን በአግባቡ እየተከታተሉ በተጓዳኝ ኩላሊቶን ሊጎዱ ከሚችሉ ነገሮች መቆጠብ ይኖርቦታል። ለምሳሌ በቂ ረፍት እንዲያደርጉ ነግሬዎት ነበር። ጨው እንዳይመገቡ እና ሌሎችም። አዎ ዶክተር። የሌለብሽን አመል ጥናት ጀመርሽሳ? ማሚዬ ፈተና ወቅት አይደለ? በዛ ላይ ደግሞ ትምህርቱ ከብዶኛል። እሺ እኔ ቆንጆ ታዲያ እኔን አይደል እንደ የምፈልገው? እሺ ማሚዬ። ማሚቾ ወይኔ ነገ ፈተና አለኝ። ቢኒ ማታ እንዲያስጠናኝ ንገሪልኝ። እንዴ
ታዲያ ምን ችግር አለ? እነግረዋለሁ። ቴንክ ዩ ቆይ ግን ለምንድን ነው ምስታበረ ያመጣሽ? መጀመሪያ እኔ የምነግርሽ ነገር አለ ብለሻል። አይ ነው ፍቅር ይዞኛል። እኔ እኮ አላምንሽም። ተመካክረን እኮ ነው የሚመስለው። እንዴት ደስ ይላል በጌታ። ምን ማለት ነው? እኔ ፍቅር ይዞኛል። እንኳን ፓፓ ይሙት። ቆይ ግን ስሙ ማን ነው? ልጁ ማን ነው? ቢኒያም ይባላል። ቢኒያም? የኔም ቢኒያም ነው ስሙ። ያ የታወቃችሁም ስራው ምንድን ነው? ለጊዜው ስራ የለውም። ከክፍለ ሀገር ነው የመጣ። እኔ ልጁ እንዴት የሚያሳዝን ልጅ እንደሆነ። የኔ ቢኒ ደግሞ ከአሜሪካና አባቱን ፍለጋ የመጣው እንዴት አይነት ፍቅር የሆነ ልጅ መሰለሽ። አሁንማ ቤቴ ውስጥ ፈላጭ ቆራጭ ሆኖ ቁጭ ብሏል። አሁን ሳስበው እንዲህ በቀላሉ የሚወጣ ልጅ አይመጣል። ተሸሙት ነው የምልህ። እሱ ከሚወጣ እኔ በወጣ የሚቀል ይመስላል። በአይንህ ግን ዘኔ በደንብ ብትከታተለው የተሻለ ይመስላል። ሰማኛለህ? በዛ ላይ የደረሰች ልጅ ቤት አለች። ታዲያ ምን ማድረግ እችላለሁ? ከባድ ነው። ቢሆንም ግን መፍትሄ ፈልግ። ወይም ያለውን እውነት ተሻለ እንዳጨርሰው እንዲህ ምን እያልክ እንደሆነ ይታወቃል። ግን በኋላ የባሰ ነገር ተከስቶ ሌላ ጣጣ እንዳይመጣ ነው። ቤተሰብ ከመበተል ሌላ የሚመጣ ጣጣ ምን አለ? እስቲ ንገረኝ። ጉዲፈቻ የሚለውን ፊልም አላየህ ወይ? ጉዲፈቻ እኔ እኔም ያህል ጉዲፈቻ ላሳድጋ አይደለም። እኔ ስለ ፊልሙ ነው የነገርኩህ። ትሰማኛለህ? ዘን አባት ለልጁ እውነቱን ባለመናገሩ እህት ከወንድሟ አርግዛ። በስመ አብ ምን ነው እኔ አግዘኛ አልኩ እንጂ አሸማቀኝ አልኩ እንዴ? ጊዜ በስመ አብ እንዴ! ደወለ ይታ። ሄሎ አባዬ፣ እንዴት አመሻ? ወደ ቤት ገባ አባዬ? ገደል ግባ። ምን አገባ? የሰካራም ልጅ መባል እንደማልፈልግ ነግሬያለሁ። ስለዚህ በጊዜ ግባ። ካልሆነ ምልቶ ዛሬ ትንሽ ቢራ ጠጥቼ ሞቅ ብሎኛል። አንተ ርኩስ፣ አንተ ሰይጣን! እውነቱን ሁሉ ለቤተሰብ ገብቼ ሳልናገር አሁኑኑ ቀድመኝ ግባ። እስቲ የምታደርገው ነው ያለው። እውነት እኔ ዘነባ አይደለሁም። ምንድነው የሚልህ? ግባ፣ እኔን ግባ። ወዴት? አንተ ደግሞ ወደ ገደል ልበልህ እንዴ? አሁንማ እኮ እንደ አትሌቶቹ ሰዓት እያሻሻለ እኮ ነው ወደ ቤት የሚያስገባል። ምን ነው? በጊዜ ወደ ቤት መሄድ ይኖርብኛል። ይሄ ልጅ ግን ስማርት ነገር ነው። ሚስትህ እንኳን እንደሱ ተቆጣጥረህ አታውቅም።
ሄሎ ዘነበ። ሄሎ ተሽ። አንተ ቤት የተጀመረው ዘመቻ እኔ ቤት ደረሰ። የምን ዘመቻ ነው? አልገባኝም። ይሄ ጩልሌ ልጅ ነኝ የሚለው ነው። ሳንቾን ነው? እባክህ እሱ አይደለም ቢኒያም ነው። አንተም ልጅ ትለኛለህ እንዴ? ልጄን ሸኝቶ ሲስማት አየሁት። ልጄ ደግሞ በጣም የዋህ ናት። መጠቀሚያ ሳያደርጋት አይቀርም። ዘነበ በአንድ ልጄ እንደማልደራደር ታውቃለህ። እና ታዲያ እኔ ምን አድርግ ነው የምትለኝ? በቃ ድራሹ እንዲጠፋ ማድረግ እንችላለን። በቃ እናስደብድበው። ታዲያ በደንብ የሚደበድብ ሰው ታውቃለህ? አዎ አንድ በዚህ ስራ የሰለጠነ ሰው አለ። በጥፊ ብቻ አጋንንት ያስወጣል። እሺ ታዲያ እኔ ምን ላድርግ? በቃ አንተ ፎቶግራፍን ብቻ ላክልኝ፣ ሌላውን በሙሉ ያጨርሰዋል። እሺ ፎቶግራፉን በሳንቾ በኩል ልክልሃል። ኦኬ ቻው ቻው። ሄሎ ተች። አቤት። አደራህን ታዲያ በጣም እንዳይጎዱት እሺ? ችግር የለውም፣ ለማስደንገጥ ያክል ነው። እሺ እሺ ተች። እሺ አልገባም። ለምን? ጫት ግዛ ብለኝ ነው እንዴ? ግባ ግባ እንሂድ። አልቅም። ተው እንጂ። ጠበል ጀመርኩ። እሰይ እሺ ከዚህ ሁሉ ጊዜ በኋላ እንዴት አስታወሰኝ? ተሻለ። አንድ ልክ የምታስገባልኝ ሰው አለ። አሁን ስራውን ትሰራለህ? እንዴት ነው? የእንጀራ ጉዳይ ነው። ጥሩ። ይኸውልህ ፎቶግራፉን እንኳን እግዚአብሔር አተረፈ። እንኳን አብሮ አተረፈን። ግድ የላችሁ አሁን ጉዳዩን ወደ ህግ ብንወስደው ይሻላል። አለምዬ ደግሞ አሁን ለዚህችን ፖሊስ ጣቢያ ሄደን አንተ አልነበርክ እኔ ለትንሹም ለትልቁም ወደ ህግ ትል የነበረው? ተለወጥኳ፣ ተቀየርኩ። እድሜ ያስተማረኝ። አለምዬ እድሜ እኮ ያስተምራል። አዎ እድሜ እኮ ትልቅ ትምህርት ቤት ነው። እውነቴን ነው።
ከዚህ በኋላ ራሱን መጠበቅና መጠንቀቅ እንጂ ወደ ህግ መሄድ እኮ ምንም ጥቅም የለውም። ነገ በዋስ ይለቀቃሉ። ትርፉ ቂም ማትረፍ ብቻ ነው። እንግዲህ መድኃኒዓለም ማለት ነው ያለባችሁ። አትራገሚ። ያንቺን እርግማን አውቀዋለሁ፣ ይደርሳል። ዛኔ ምን እያልከኝ ነው? ወይ ጉዳዩን ወደ ህግ እንውሰደው። ወደ ህግ እንግዲህ በቃ ህግ እስከምትይኝ እርገሚያቸው። ከዚህ በኋላ እኮ መረጋገሙ ምንም ጥቅም የለውም። እኛ እኮ ትልልቅ ሰዎች ነን። ለልጆቻችን ይቅር ባይነትን ነው ማትረፍ ያለብን አይደለም እንዴ ዘኔ? እውነት የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? አለማወቃቸው ነው እንጂ አሁን የምመታ ሰው ነኝ፣ የምመታ ነኝ። ተሽ አለምዬ ተያቸው፣ ተያቸው። ስማ አንተ፣ እኔ ሽማግሌ ነኝ። አንተ ለኔ አንተ ነው በዱርዬ የምታስደበድበኝ። ዛሬ እስቲ እኔ ምን ዱርዬ ልክብሃለሁ? ይሄ ላም የሆነ ልጅ ነው እንጂ አንተን ፎቶ ይዞ ይልህ መጣ። ላም? አዎ ልጅህ። አባ አንድ ልነግርህ የምፈልገው ነገር አለ። ምንድነው የኔ ሆድ? ምንድነው የኔ ልጅ? ፍቅር ይዞኛል ማለት ያው አፍቅሬያለሁ። ቢኒያምን ነው? ይኸውልህ ከበቀደሙ ክስተት በኋላ አለምዬ ለኔ ደህንነት ስትል ቢኒያም ደግሞ አቃጥሎ እንዲገለኝ ከጠገቤ እንዳይርቅ አድርገዋለች። እሱን እናርቃለን ብለን የወሰድነው ይሄ የጅል እርምጃ ይባሱኑ ነፃነት የሚያሰጠኝ። ኧረ እባክህ ተሽ በእናትህ፣ ኧረ ሌላ ዘዴ እናስብ። ሌላ የምን ዘዴ? ይሄ ልጁን ከኛ የምናርቅበትና በቃ ይህንን ልጅ በምንም መልኩ ልትጎዳው እንዳትሞክር ዘነበ። ማለት ምን ለማለት ነው? አዎ ሊዲያን እናትም አባትም ሙኛ ያሳደግኳት አንድ ልጅ ነች። እኔ እኮ ስለ ሊዲያ ለማወራ ስለ ቢኒያም ነው። ተሽ እሷ የወደደችውን ሁሉ ወዳለሁ። ልጅ አፍቅረዋለች። ስለዚህ በምንም መልኩ ልትጎዳው እንዳትሞክር። አንተም እንደሌሎቹ? አዎ እኔም ዘነበ። ከዚህ በኋላ ይህንን ልጅ ልትጎዳው ብትሞክር ጸብህ ከኔ ጋር ብቻ ነው። ይልቁንስ የሚሻልህ እውነቱን ተናግረህ የሚመጣውን ነገር በጸጋ መቀበል ብቻ ነው። ተሽ አዳምጠኝ እንጂ አንተ ይኸውልህ ተረዳኛ። ተሽ ይሄ ካደረክ በኋላ እናወራለን። አለምዬ በሰላም ነው? ምን ሰላም አለ? ያው እንግዲህ እኔም ማመጣጤ መቼም ምን እንደምታውቂው በህይወት ገጠመኝ። ምን ይገጥማል? ከትዕግስት የበለጠ ጉዳይ? ትዕግስት የማሚ ከዝን እኮ ነው አዳድ። ባሏ ጉር ሰራት እኮ ነው የምልህ። ዘኔ ምን ሆነ? የትዕግስት ባል እንደ ዘኔ ምን ነካ ዛሬ? ከ16 ዓመት በፊት ከሌላ ሴት የወለደው ልጅ እንዳለው አልተደረሰበት? ከ16 ነው ከ26? ወይ አንተ ደግሞ ዛሬ ምን ነካ ልጅ? 16 ነው እንጂ። አሁን ምን ትሏል? አውሬ ነው እንጂ ሰው ይባላል? ታዲያ እኮ አለምዬ በሷ ላይ አይደርብ እንጂ ከዛ በፊት ለነበረ ግንኙነት ምን ቢሆንስ ተደዳዲ ቢያንስ መጀመሪያ ልነግራትና ሊለያዩ ይገባ ነበር። ቅሌታም ነው። ታዲያስ ቺቲንግ እኮ ነው ዳድ። ይሄንማ ልብሱን አስወልቆ ነበር ራቁቱን መግረፍ።
ራስን ሰው ነው መውለጃውን መቁረጥ ነው። በስመ አብ እናንተ ምን ነው ስራው ነው። እናንተ የጭካኔ ኬት ነው ያመጣችሁት? ኧረ በስመ አብ እንዴት ነው የምትናገሩት? ታዲያ ወዴት ነው? ናዝሬት እንዴ ይኸውልሽ አለም የናዝሬቱ የቢዝነስ ስብሰባ የሚካሄደው ነገ ነው። ዛሬ በጊዜ ልረፍ ብዬ ነው። ወይዛኔ ምን ነክቶኛል? ነገ ነው እንዴ? አዎ ነገ ነው። ታዲያ ምን ዝም ብላለሁ? ለቢኒ ልንገሯ። ምን ነው አብሮ እንደሄድ ነው። ብቻህንማ አትሄድም። ናዝሬት አላልከኝም እንዴ? እኔ ብቻዬን መሄድ እችላለሁ። እኔ ጋርዳ አያስፈልገኝም። አልዬ ለምን አብሬው አልሄድም? አንተ ትመጣ ልትዝናና ነው የምትጠብቀው? ይኸውልህ ዘኔ አሁን ድጋሚ ብቻህን አግኝተው የሆነ ነገር ቢያደርጉ የማን ያለልን ነው? እስቲ ንገረኝ። እኔን ዘኔ ኧረ ተው እንደው እኔንም ትንሽ አስበኝ። ኧረ ተው እስቲ እነዚህንም ልጆች ያያቸው እንደው አያሳዝኑም? እኔ ይኸውልህ ቢኒያም አብሮ ይሄዳል። በቃ ጨረስኩ። እሺ ራስን ብለውን በቃ ፍቅረኛ የምትይው የማን ልጅ እንደሆነ ታውቂያለሽ? ኧረ በፍጹም አባቱን ፍለጋ ከአሜሪካ እንደመጣ ብቻ ነው የማውቀው። ምን ችግር አለ? የጓደኛ የዘነበ ልጅ ነው። ምን? አዎ ዘነበ ከባለቤቱ የቅርብ ጓደኛ የወለደው ልጅ ነው። ለትዳሩ ደህንነትና ለጋብቻው ሰላም ሲል ሊቀበለው ያልቻለው ልጅ ነው። እያልከኝ ያለው የሄለን ወንድም ነው? አዎ። ግራ የሚያጋባ ነገር። ቆይ ሄለን ወንድሟ መሆኑን ታውቃለሽ ማለት ነው? በፍጹም አታውቅም። ከዘነበ በስተቀር ሌሎቹ ከክፍለ ሀገር ስራ ፍለጋ ብቻ እንደመጣ ነው የሚያውቁት። እዚሁ ስራ ሄዶ ከክፍለ ሀገር ነው የመጣ። ይሄማ በፍጹም አይሆንም። ይሄ በፍጹም አይደረግም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስልኩ አይሰራም። መጣሁ። ምንድነው? አሁን ነው ሚዲያ ሊዲያ ፍሬው ያማረ ዘር እንዲበዛለት አባት ደስ። እስቲ ዝም በል እባክህ። ይቅርታ አባዬ። አንተ ስንት ጊዜ ነው አባዬ አትበለኝ ያልኩህ? እየረሳሁት እኮ ነው አባዬ። እንዴ ልጅ ምን አለ ትንሽ ደቂቃ ትተኝ ብትሄድና ነፃ እንዴ? አለምዬ አደራ ሰጥታኛለች። በምንም ተአምር እዚህ ቤት ትቼ አልወጣም። በቃ ነው። አደራ ሰጥታኛለች። ከዚህ ጋር ንቅንቅ አልልም። Position des briques, une guitine, tout. Position des deux
ልጅ ቢኒያ እናትህ በጣም ጥሩ ሰው ነበረች። እጅግ ነበር የምወዳት። እርግጠኛ ነህ? አዎ እውነቴን ነው። በጣም ነበር የምወዳት። በጣምም ነበር የምንዋደድ። ታዲያ ለምን ጥላት ጠፋ? እኔ ጸገነቴን ጥያት አልጠፋም። በአጋጣሚ የትምህርት ዕድል አግኝቼ ለ4 ዓመት ውጭ ሀገር ሄጄ ስመለስ ግን ላገኛት አልቻልኩም። ሄዳለች አሉ። እዛስ ሆነ መች መጀመሪያ ልታገኛት ሞከርክ? ሞክሬያለሁ፣ ብዙ ሞክሬያለሁ። በሄድኩኝ በ6ኛ ወር ላይ ስደውልላት ተከራይታ ትኖርበት ከነበረ ቤት ለቃ ሄዳለች ተባለ። የዛኔ እንደዚህ እንዳሁኑ ቴክኖሎጂ አልነበረ፣ ሞባይል የለ፣ ኢሜል የለ። ከተመለስኩ ብዙ ላገኛት ሞክርኩ፣ ግን አልቻልኩም። እሷ አንተ በህይወት እንደሌለ ነበር የምታስበው። በጣም ትወድ ነበር። አንድ እውነት ልንገርህ፣ አንተ ለኔ ልጄ የአብራኬ ክፋይ የበኩር ልጄ ነህ። እንደውም እናገራለሁ፣ በቃ ሂጅ እናገራለሁ። ምንም ይቅርታ፣ አንዴ ይቅርታ። እንዴት አመሻችሁ? እና ይህ ቀን ለእኔ ልዩ ቀን ነች። ምክንያቱም ይሄ የምትመለከቱት የበኩር ልጄ የልጅነት ልጄ ከዓመታት በኋላ ስላገኘሁት በጣም ደስተኛ ነው። በመሆኑም ዛሬ ደስታዬ ወሰን ስላጣ በእኔ ወጪ ዛሬ ምሽቱን ከኔ ጋር እንድትዝናኑ በአክብሮት ጠይቃለሁ። አመሰግናለሁ። ልዩ 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 ቀን ነው። ልዩ 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 ደስ የሚል ቀን ነው። ልዩ አንተ ፍጹም ነህ፣ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ። ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ፣ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ። ይህን ቀን ወደህ ተገኝተህ
አንተ ነው ስማ፣ አንተ ምንድን ነው ታደርጋለህ ሰው ክፍል ውስጥ? ማታ እኮ ራስን አብረን ካላደረን ብለኸኝ የገባው እኮ። ታዲያ ሞቅ ብሎ ሊሆን ይችላል። ዝም ብለህ ሰው ክፍል ውስጥ ስትጠጣ የምታደርገውን አታውቅም ማለት ነው አባዬ? ስንት ጊዜ ነው የነገርኩህ አባቴ አትበለኝ ብዬ። ማታ እኮ የበኩር ልጄ ስትለኝ ወዬ አባዬ ስል ወዬ እየተባባል ነበርኩ ያምሻል። ምን? ቆይ ማታ ምን ነበር የጠጣሁት? ቮድካ። በቃ ቮድካው ነው እኔ አይደለሁ። በቃ ይሄን ያህል ጊዜ ከተለወጥክ ብዬ ታገስኩ። እናቴ የ13 ዓመት ልጅ እያለሁ ስትሞት በማደጎ የወሰዱኝ አሜሪካኖች ህይወታቸው ሲያልፍ ድርጅታቸውን ወረስኩ። ብቸኛ ወራሽ ነኝ። ካንተ የበለጠ ሀብት አለኝ። እኔ ግን ለዘመናት ያጣሁትን የአባትነት ፍቅር ፍለጋ ነበር የመጣሁት። አንተ ግን ከዛ ይልቅ ለሀብትና ለዝና ነው የምትጨነቀው። ስለዚህ ምንም የሚገባ አይነት ሰው አይደለም። እስከዛሬ ሳትፈልግ ስላስጨነኩ በጣም ይቅርታ። ካሁን በኋላ ግን ዳግመኛ አይኔን አትየው። እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። ስንት ጊዜ ነው የነገርኩህ አባቴ አትበለኝ ብዬ። ካሁን በኋላ ግን ዳግመኛ አይኔን አትየው። ሄሎ፣ ምን ቀረ? ትንሽ እንኳን አታፍሩም እንዴ? ሊዲዬ ምን ሆነሻል ዛሬ? ምንድነው ስትለኝ ትንሽ ቅር አይደል? ይሄ ነው መሰልጠን፣ ይሄ ነው ዘመኔነት። ከገዛህት ጋር ከትጋ ከሌላ ሰው ጋር ቢሆን ይቀልልህ እችላለሁ። ደደብ ውሻ አሳማ ነህ። እሺ ደደብ። ሀሎ ሀሎ ሀሎ። እንዴ አትደውልብኝ፣ አልፈልግህም። አዎ አሳማ አውሬ ነህ። እሺ አሳማ ኧረ ጉዴ ፈላ። በስመ አብ ምን አደርገውብኝ? እኔ ጌታ ምን ሆንክብኝ? ዘኔ ኧረ ምን ሆነብኝ ነው? ወይኔ ጉዴ ፈላ። ኧረ ማንን ነው የምጠራው? ዘኔ
የሚሆነው ነገር ዶክተር? መድኃኒታቸውን በአግባቡ እንዲወስዱ ነግሬያቸው ነበር። በተደጋጋሚ በገጠማቸው የኩላሊት ኢንፌክሽን ምክንያት አሁን ኩላሊታቸው ፌለሪቲ ያጋጥሞታል። ማለት ሁለቱም ኩላሊታቸው ስራ አቁሟል፣ ከጥቅም ውጭ ሆኗል። ዶክተር ያ ማለት ግን ሁሉም ነገር አብቅቷል ማለት አይደለም። አብቅቷል እንጂ ዶክተር ምን ተስፋ አለኝ ያለ እሱ ዶክተር? ተረጋጉ ወይዘሮ አለም። በኪድኒ ኢምፕላንቴሽን ወይም በኩላሊት ነቅሎ ተከላ ጤንነታቸውን ደግሞ መመለስ ይቻላል። ያ እንዴት ሊሆን ይችላል ዶክተር? በጣም እድለኛ ናችሁ። ይህ በሀገራችን መሰጠት ያልተጀመረውን የኩላሊት ንቅለ ተከላ ሕክምና ለመስጠት ከውጪ ለ2 ሳምንታት የመጡ ባለሙያዎች አሉ። ስለዚህ ኩላሊት ሊሰጥ የሚችል ቤተሰብ ካለ ሕክምናውን ማካሄድ እንችላለን። ዶክተር ምን እያልክ ነው? እኔ ምን እሰራለሁ? የኔን ኩላሊት ለምን አታዛውሩለትም ዶክተር? ምንም እኮ ጊዜ መስጠት አያስፈልግም። አዝናለሁ ወይዘሮ አለም፣ ያን ማድረግ አልችልም። ማለት ምን ማለት ነው? እርስዎ የስኳር ህመምተኛ ኖት። ከእርሱ ላይ የኩላሊት መንቀል አይቻልም። በተለይ ደግሞ ለወደፊት ሊከሰት የሚችለውን ችግር ለመቀነስ ከታማሚው ጋር የቅርብ የደም ትስስር ያለው እህት፣ ወንድም ወይም ልጅ ቢሆን ይመረጣል። ጊዜ የለንም ወይዘሮ አለም፣ መፍጠን ይኖርቦታል። አባትሽ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ደግሞ የስኳር ታማሚ ነኝ። በዛ ላይ ደግሞ እኮ ዶክተሮቹ ከእሱ ጋር የደም ትስስር ያለው ሰው ቢሆን ይመረጣል። እንደው አቶ ተሻለ ግራ ግብት እኮ ነው ያለው። በጣም ሳንቾን እንዳለ ሳንቾ እዚህ ሀገር የለም። እንግዲህ ያው ያለችው ሄለነች። አዎ ልጄ፣ አባትሽን ህይወቱን ልታተርፊው ይገባል። አባትሽን አድኙ ልጄ። ጋሽ እንዴት ነው የምታስበው? ማሚ በእግዚአብሔር ምን አይነት ሀሳብ ነው የምታስቡት እንዴ? እኔ እኮ ሴት ልጅ ነኝ፣ ገና ማግባት መውለድ ይጠበቅብኛል። ሳንቹን ጠብቁና እሱ ይስጥ እንዴ። በእግዚአብሔር ማሚ እኔ ብፈራለሁ። በዛ ላይ በስማ እና አባትሽ ይሙት የኔ እናት እንደ አንድ አይነ ብሌኑ የሚያይሽ እኮ ልጁ ነሽ ማሚ። ያውቃለሁ እኮ እንደ ክፋት አትውሰጅብኝ፣ ግን እኔ እፈራለሁ በእግዚአብሔር እንዴ። አባትሽ አይናችሁ እያየ ይሙት ልጄ። ትልልቅ እህትና ወንድሞች አሉት ይውሉት። ይኸውልሽ ማሚዬ፣ እነሱ ከክፍለ ሀገር ይጠሩና እነሱ ይስጡት። በቃ እነሱ ከክፍለ ሀገር ተጉዘው እዚህ እስኪመጡ ድረስ እሱ ለሳው ይሙት። እኔ አላደርገው። ለአባቴ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ታውቃለህ፣ ከልጅነቴ ጀምሮ ኩላሊት የለኝም። ይሄን የሚያደርግ ሰው ግን ካልተገኘ መሞቱ ነው። አንተ አለህ ኩላሊት? እሺ፣ ክፍለ ሀገር ያሉ ወንድሞቹ ጋር ደውዬ ነበር። በ1-2 ቀን ውስጥ ይደርሳሉ ብዬ አስባለሁ። ወይዘሮ አለም፣ በዚህ ጉዳይ ላይ እኮ ዳግም መጨነቅ ያለብን አይመስለኝም። ማለት ዶክተር፣ እባክህ ዶክተር፣ ሌላም የተፈጠረ ችግር አለ? ወይዘሮ አለም፣ የኩላሊት ንቅለ ተከላው እኮ በተሳካ ሁኔታ ተጠናቋል። እንዴት ዶክተር? አረ ዶክተር፣ እውነትን ነው ዶክተር? አምላኬ ተመስገን ዶክተር። ምን ብዬ መናገር እንደምችል አላውቅም። ዳዲ አሁን እንዴት ነህ? ዘኒ ኩላሊት ስለተቀየረ መንቀሳቀስ እንደማይፈልግን ዶክተሩ ነግሮኛል። ማነው ኩላሊት የቀየረ?
ሳንቾ ነው ከማደንዘዣው ስላልነቃህ እኮ ሳንቾማ አጎቱ ጋር ለሰመር ሄደ አይደል እንዴ? ሄለን ነች። ዛኔ አሁን ይሄ ምን ያደርጋል? ዝም ብለን እግዚአብሔርን ብናመሰግን አይሻልም? ታዲያ ማን ነው? ለኔም ግራ ገብቶኛል። አንድ ማንነቱ እንዲታወቅ የማይፈልግ ሰው ነው። የሕክምና ወጪውን ሸፍኑ፣ ኩላሊቱን ለግሱ። ደግሞ እኮ ዘኔ የቤተሰቡ አባል ደግሞ እንደሆነ ማስረጃ አቅርቧል። አሸነፍከኝ። ምን ያ አሸነፍከኝ። ዘኔ 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 ያኔ ተባለ ዘኔ አዋራኝ እንጂ ዘኔ ዘኔ ባክ እስቲ ድልኛ ተሻለ ዶክተር ጥራልኝ እባክህ። ምንድነው ማለት የበራው ሰዓት እያለፈ ነው። በቃ እንሂድ። በቃ ቢል ጊዜው ሲፈቅድል እውነቱን አውጄ አሸንፈኸኛል፣ ይቅር በለኝ ልጄ። ፍቅርህን ብገፋም ባላውቅም ቀርቤ ያብራኬ መሆንክን ያውቀው ነበር ልቤ። በአባት ፍቅር ማጣት ምንም ብትጎዳ ሕይወት ሰጥተኸኛል፣ ሆኛለሁ ባለዕዳ። ሁሉ ነገሬ ነህ ጓደኛ ወዳጄ፣ ሁሌም የምመካብህ ነህ የበኩር ልጄ። ሁሌም የምመካብህ ነህ የበኩር ልጄ።